ሰላም እንዴት ናችሁ? በዚህኛው ሞጁላችን ደግሞ በሞጁል 2 ወይም በሁለተኛው ሌሰናችን የምናየው ስለ አንደርስታንዲንግ ፒፕስ ሎስ እና ማርጅን እና ሌቨሬጅ ይሆናል ማለት ነው። በመጀመሪያ ምንድነው ፒፕስ፣ ምንድነው ሎስ፣ ምንድነው ማርጅን፣ ምንድነው ሌቨሬጅ የሚለውን በደንብ ተንትነን እናያለን ማለት ነው። ማርጅን ምንድን ነው? ማርጅን ኢዝ አማውንት ኦፍ መኒ ሪኳየርድ ኢን ሴቪንግ አካውንት ቱ ኦፕን ኤ ሜንቴን ሌቨሬጅ ፖዚሽን ኢትስ ኖት ፍሪ በት ዊዝ ዲፖዚት ማለት ነው። ስለዚህ ማርጅን ማለት ከሌቨሬጃችን ጋር እና ከትሬዲንግ አካውንታችን ጋር ከሌቨሬጃችን ጋር እና ከትሬዲንግ አካውንታችን ጋር አንድ ላይ አገናኝቶ ምን ያህል ሎት ሳይዝ መክፈት አለብን ወይም ምን ያህል ሳይዝ ምን ያህል ዩኒት መግዛት እንችላለን ትሬዲንግ አካውንታችን ላይ የሚለን የሚወስንልን ነው ማለት ነው። ለእኛ እንደ ወሳኝ ነው ምን ያህል ሳይዝ እንከፍታለን የሚለው፣ ለብሮከራችን ደግሞ እንደ ሪስክ ማኔጅመንት ያገለግለናል ማለት ነው። ሌላው ሌቨሬጅ ነው። ዋትስ ሌቨሬጅ? ሌቨሬጅ ማለት ባይንግ ፓወር ማለት ነው። ኢት ዊል አላውስ ትሬደርስ ቱ ኮንትሮል ኤ ላርጀር ፖዚሽን ዊዝ ሪላቲቭሊ ስሞል ካፒታል አማውንት ማለት ነው። ስለዚህ ያ ማለት ደግሞ በትንሽ ካፒታል ብዙ ገንዘብ ለመግዛት ወይም ብዙ ዩኒቶችን ለመግዛት የሚያስችለን ብሮከራችን የሚያቀርብልን አንዱ ወሳኝ የሆነ ቱሎ ማለት ነው። ስለዚህ ትሬዲንግ ላይ ከሌላው ከውጭ ካለው ንግድ በተረፈ በጣም አድቫንቴጅ ለኛ የሚሰጥ ምንድነው ሌቨሬጅ በመኖሩ ነው ማለት ነው። ስለዚህ ከሌቨሬጅ እና ከማርጅን ጋር ተያይዞ ምን ይመጣል? ስለ ሪስክ ይመጣል ማለት ነው። ስለዚህ ኤምፋሳይዝ ዛት ዋይል ዩዚንግ ሌቨሬጅ ካን ማግኒፋይ ኦልሶ ፕሮፊት ኦልሶ ኢት ካን ማግኒፋይ ሎስ። ስለዚህ ሌቨሬጅን ስንጠቀም ሁል ጊዜ ሎሳችንንም ፕሮፊታችንንም ማወቅ መቻል አለብን ማለት ነው። ሁል ጊዜ ሌቨሬጅ ስንጠቀም ስማርትሊ መጠቀም መቻል አለብን ማለት ነው። ሌላው ስለ ፒፕስ ነው ወይም ፐርሰንቴጅ ኢን ፖይንት። ምንድን ነው ፒፕስ? ፒፕስ ማለት ፐርሰንቴጅ ኢን ፖይንት ነው ማለት ነው። ፒፕስ ማለት ሾርት ፎርም ነው ማለት ነው። ያ ማለት ዘ ስሞለስት ዩኒት ኦፍ ፕራይስ ሙቭመንት ኢን ከረንሲ ፔር ነው ማለት ነው። ስለዚህ የአንድ ከረንሲ ፔር ስሞለስት ሙቭመንት ነው ማለት ነው። ስለዚህ ፎሬክስ ላይ ትሬድ ስናደርግ ወይም ትሬዲንግ ላይ ትሬድ በምናደርግ ሰዓት ሁል ጊዜ ትሬድ የምናደርገው የምንለካው ትሬዲንጋችንን በፒፕስ ነው ማለት ነው። ስለዚህ ከአንድ ቦታ ወደ አንድ ቦታ ማርኬት ሲሄድ ለምሳሌ ማርኬት $50 ከነበረ ወደ $100 የሚሄድ ከሆነ ዋጋው ከ50 እስከ $100 ያለውን በፒፕስ ነው የምንለካው ማለት ነው። ልክ ለሰው ልጅ ቁመታችንን በሜትር እንደምንለካው ለትሬዲንግ ላይ ደግሞ እንዳንዳንዱ እንቅስቃሴ በፒፕስ ይሆናል የምንለካው ማለት ነው። ስለዚህ ዩዥዋሊ በዴሲማል ነው ያለው። ስለዚህ ለዩሮ ዩኤስዲ ሲሆን 4 ዴሲማል አለው። ለጄፒዋይ ፔሮች ሲሆን ደግሞ 2 ዴሲማል አለው ማለት ነው። ስለዚህ እንደየፔሩ ይለያያል ማለት ነው ፒፕስን አይደንቲፋይ ስናደርግ ወይም ስንለካ ማለት ነው። ስለዚህ ፒፕ ቫሉ ዲፔንድስ ኦን ሎት ሳይዝ። ሁል ጊዜ ደግሞ ፒፕ ቫሊያችን እንደምንጠቀመው ሎት ሳይዝ ይወሰናል ማለት ነው። ሌላው ዋትስ ሎት ሳይዝ? ምንድነው ሎት ሳይዝ? ሎት ሳይዝ የስታንዳርድ ዩኒት ኦፍ ከረንሲ ኢን ፎሬክስ ትሬዲንግ ማለት ነው። ስለዚህ እኛ ዩኒታችንን የምንገዛበት የምንሰይምበት ነገር ማለት ነው። ስለዚህ ቅድም ስለ ማርጅን ስናወራ ሜንቴን እንዲሆነ ሌቨሬጅ ለመክፈት ብዙ ዩኒቶችን ለመግዛት ይጠቅመናል ብለን ካወራን፣ ስለዚህ በዛ ደግሞ በሎት ሳይዝ ነው የምንመዝነው ማለት ነው። ያ የምንገዛው ዩኒት በሎት ሳይዝ ነው፣ ኢንተርምስ ኦፍ ሎት ሳይዝ ነው የምናስቀምጠው ማለት ነው። ስለዚህ ብዙ አይነት ሎት ሳይዝ አለ። ስታንዳርድ ሎት ሳይዝ አለ፣ ሚኒ ሎት ሳይዝ አለ፣ ናኖ ሎት ሳይዝ አለ፣ ማይክሮ ሎት ሳይዝ አለ ማለት ነው። ስለዚህ እነዚህ እንዳለ እናያለን ማለት ነው። ስለዚህ ሚኒ ሎት ሳይዝ ማለት ስታንዳርድ ሎት ሳይዝ ማለት እዚህ ጋር እንደምናየው 100 ዩኒት ነው። ሚኒ ሎት ሳይዝ ደግሞ 10 ዩኒት ነው። ማይክሮ ሎት ሳይዝ ደግሞ 1 ዩኒት ነው። ናኖ ሎት ሳይዝ ደግሞ 100 ዩኒት ነው። ስለዚህ ቤዚካሊ ማይክሮ ሎት ሳይዝ የምንለው እኛ ከ0.01 እስከ 0.09 ነው። ሚኒ ሎት ሳይዝ ደግሞ ከ0.1 እስከ 0.9 ነው ማለት ነው። ስታንዳርድ ሎት እና ከአንድ ሎት ሳይዝ እና ከዛ በላይ ደግሞ ስታንዳርድ ሎት ብለን ልንይዛቸው እንችላለን ማለት ነው።